ሰላም እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? የዩቲዩብ ቤተሰቦቻችን ግን እባካችሁ ቪዲዮዎችን ላይክ በማድረግ ጀምሩልን እባካችሁ። በጣም እየታየልን አይደለም የምር በቃ መቶ ምናምን የምታዩት ሰዎች እንኳን እንዲሁ በቃ አትሊስት እንዲሁ ላይክ አድርጉልን። ላይክ አድርጋችሁ ለኛ በጣም ይጠቅመናልና እባካችሁ። አሁንም በአየር ጤና በሙሉ ክፍያ ከ1.8 ሚሊዮን ብር ጀምሮ ሱቆችንና ቤቶቹን እየሸጥን እንገኛለን ማለት ነው። አየር ጤና ላይ ቤትም ሱቅ መግዛት የምትፈልጉ 100% ያለቁ የንግድ ሱቆችንና በአንድ አመት ከ6 ወር ጀምሮ የምትረከቧቸውን ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። በመጀመሪያ ደረጃ ሱቆችን እንንገራችሁ። ሱቆች አሁን ላይ የተጠናቀቁ የንግድ ሱቆች አሉን ማለት ነው። ከ16 ካሬ ከ14 ካሬ ጀምሮ እስከ 82 ካሬ 100% ተጠናቀው ለስራ ዝግጁ ሆኑ። ዛሬ ላይ ገዝታችሁ በዚህ ወርም በአዲስ አመትም ስራ መጀመር የምትችሏቸው የንግድ ሱቆች ነው እየሸጥ የምንገኘውና አሁንም እየሸጥን ነው። እድሉን ተጠቅሙ። ይሄ እድል አይለፋችሁ። አየር ጤና ላይ ስራ መጀመር ለምትፈልጉ በዚህ አይነት አከፋፈል ሱቆችን ይዘንላችሁ መጣናል። ከናንተ የሚጠበቀው አሁን ላይ 40% ቅድመ ክፍያ ብቻ ነው። 40% ከፍላችሁ ቀሪውን እስከ 4 ወር ጊዜ ተሰጧችሁ ከፍላችሁ የሚጨርሱበት እድል አለ ማለት። በዚህ አይነት እድል አከፋፈል የምጨርሱም ሱቅ ከ1.8 ሚሊዮን ብር ሙሉ ክፍያ ነው። ይሄ ሙሉ ክፍያ ቅድመ ክፍያ ሳይሆን ሙሉ ክፍያ ነው እየሸጥ የምንገኘው። ሱቆችን በዚህ አይነት ዋጋ ማግኘት ትችላላችሁ ማለት ነው። በሁለተኛ ደረጃ ስለ ቤቶች ስንነጋገር ከ80 ካሬ ባለ 1 መኝታ እስከ 194 ካሬ ባለ 3 መኝታ ከ1 አመት 6 ወር የምትረከቡበት ጊዜ ደግሞ ከ1 አመት ከ6 ወር እስከ 3 አመት ባለው የምትረከቧቸውን ቤቶች ነው። ከ80 ካሬ ያለ ባለ 1 ባለ 2 ደግሞ ከ97 እስከ 127 ባለ 3 መኝታ ከ139 እስከ 194 ካሬ በ10% ቅድመ ክፍያ ብቻ ማለት ነው። 10% ከፍላችሁ ቀሪውን ዝግ ብላችሁ እስከምትረከቡ ነው የምትከፍሉት። ይሄ እድል የትም ያልተመቻቸ እድል ነውና አየር ጤና ላይ ቤት መግዛት የምትፈልጉ ያውም ኮምፓውንድ አፓርትመንት ነው፣ ዘመናዊ መኖሪያ መንደር ውስጥ ነው እነዚህ ቤቶች እየሸጥ የምንገኘው። በቅርብ ጊዜ መረከብ የምትፈልጉ ሰዎች በአንድ አመት ከ6 ወር መረከብ የምትችሏቸው ቤቶች አሉን። ዝግ ብላችሁ ከፍላችሁ መጨረስ ለምትፈልጉ ሰዎች ደግሞ በ3 አመት የምትረከቧቸው ቤቶችን አዘጋጅተን እየጠበቅናችሁ ነው። ከግራውንድ ጀምሮ ነው። ልዩ የሚያደርገን ደግሞ አሁን ላይ ግራውንድ ላይ ቤት አውጥተናል። ስለዚህ ከግራውንድ ጀምሮ እስከ 20ኛ ፎቅ ድረስ በምትፈልጉት የፍሎር አማራጭ ነው ይዘንላችሁ የመጣ ነው። ስለዚህ ይሄን እድል ተጠቀሙበት። አየር ጤና ላይ ቤት እንዲኖራችሁ የምትፈልጉ ሰዎች ኮምፓውንድ መንደር ውስጥ በ10% ቅድመ ክፍያ ብቻ ማለት ነው። በዚህ አይነት ቅድመ ክፍያ የቤት ባለቤት ሁኑ። አየር ጤና አደባባይ አካባቢ ለምትኖሩ፣ አለም ባንክ ለምትኖሩ፣ ቤተል ወደ ጀሞ ወደ ጦር ኃይሎች ወደዚህ ካራ ኬንተሪ ሌሎችም ቦታ የምትኖሩ ይሄን እድል ተጠቀሙበት እና ስልካችን አለ፣ ደውሉልን። ሳይት እናሳያችኋለን፣ ሙሉ መረጃ እንሰጣችኋለን። ስለዚህ በዚህ አይነት መልኩ ኮምፓውንድ አፓርትመንት ቤቶችን ሁሉ ነገር የተሟላለት የከርሰ ምድር ውሃ፣ ሊፍት፣ ፓርኪንግ፣ ስሪፌዝ መብራት የተገጠመለት ዘመናዊ መንደር ውስጥ ነው እነዚህን አይነት ቤቶችን እየሸጥን የምንገኘው። ይሄን እድል በእውነት እላችኋለሁ ተጠቀሙበት። ማንም የማያገኘው እድል ነው። አንዳንዴ ካለፈ በኋላ የሚቆጩናል፣ እንቆጫለን። ግን አሁን ላይ በቃ ይሄን እድል ተጠቀሙበት እና ይሄ ቪዲዮ የሚደርሳችሁ እባካችሁ እንለምናችሁ በቃ ላይክ አድርጉልን። ምን ከእናንተ የሚቀነስ ነገር የለማ። ላይክ አድርጉልን እባካችሁ። እናመሰግናለን።